ልሰድብ ፈልጋችሁ ከሆነ ኖ ዌይ አልሰድበውም። ለምብዬ አንደኛ የእድሜ ታናሽ የስንት ዘመን ታናሽ ቦልድ ማደርሰው ልጅ በዘጠና ምናምን የተወለደ ልጅ እናንተ ራሱ ኢማጂን አስቡት እስቲ እናንተ አስቡት። በዘጠና ምናምን የተወለደ አንድ ፍሬ ልጅ እኔ እሱን አስቀምጬ መስደብ አለብኝ እንዴ? በእግዚአብሔር እንዴ! ሂዱ ሂዝ ቤስት የሚችለውን ሁሉ አድርጓል። ኢቭን ዋትኤቨር መኪናም ባይሰጠኝ ማለት ነው እንዴ። ግን አንተ ምን አረግልኝ ተሙ? እኔ ለኔ ምን አርገህልኝ ነው እሱን ለመስደብ እዛ ጋር ወጥተህ ከሰው ጋር የምታወራው? ሳራ ብትል ቤቷ እንድገባ ፈቅዳልኛለች። ሙኒት ብትል የምችለውን እንደውም ከምችለው በላይ ድረስ ተጉዛለች። ሌሎችም ሁሉም አሉ እዛ ጋር። አንተ ግን ስልኬን ራሱ የፈለከው መቼ ነው ተሙ? በእግዚአብሔር መቼ ነው የፈለከኝ እኔን እንዴ? ለምን? እሱን ለማሳጣት ብቻ ስለሆነ እንዴ? ለምን? እኔ እንዲሰደብ አልፈልግም። እኔ እንዲሰደብ አልፈልግም። የእናቴ አጥንት ሾክ ሆነ ጋር አትርዱኝ፣ በቃ አትርዱኝ። አልፈልግም። የማንንም እርዳታ አልፈልግም። ሰው አዋረድ፣ ሰው ጥላሸት መቀባት ካለብን ሶሻል ሚዲያ ሰው ያነሳል፣ ሰው ያፈርጣል፣ ይከሰክሳል። ቃል ለሰማይ ቃል ለምድር ነው። ይህ ትራይ ሂዝ ቤስት ግን ሂ ሶ ያንግ ጋይስ። ሌላ ሰው መርዳት ይችላል እኮ ከኔ ሌላ መርዳት የሚችላቸው ብዙ ሰዎች አሉ። ስለዚህ ለምን ተብሎ ነው በዚህ በእኔ በቃኝ እንዲል የምናደርገው? ወተን እንዲህ ሁላችንም አንድ ላይ ገብተን እሱን እንዲህ መፈናፈኛ ማሳጣት ለምን? ምን አረገ ይሄ ልጅ? አረ ማርያምን እኔ በጣም ሼም ነው ያዘኝ። አሁን ትናንትና ያወራኋቸው ሰዎች አሉ። አንድ ተሙ ነው ቃል ገባልኝ፣ ቃል ግባልኝ እንዳትወጣ አልኩትኝ፣ እንዳትወጣ። ምክንያቱም እኔ አንድ ሳምንት ጊዜ ስጠኝ አትሊስት ከነሱ ጋር የምናወራው ነገር አለ፣ ምንም ነገር እንዳይወጣ። ዘርፌም እንደዚሁ መናገር አልፈልግም ብዬሻለሁ እዛ ጋር በቃ ሺዝ ማይ ቤስት ፍሬንድ ሲንስ ሎንግ ታይም። ገና ቲክቶክ ስንከፍት ምናልባት በሚባል ደረጃ እኩል ሰዓት ላይ ከፈት ነው ሁለታችን መጀመሪያ ፎሎ የተደራረግ ነው። እኔ እሷ ስትገባ እሷ ቤት፣ እኔ ስገባ ደግሞ እኔ ቤት እንደዚህ ነበርን እና እኔ በፍጹም ይሄ ነገር ወጥቶ አደባባይ ላይ መስዋዕቱ ብቻ በዚህ ደረጃ አይደለም። በቃ በዚህ ደረጃ አይደለም ጋይስ። ያ ጋይስ በእናታችሁ እንዴ እንደ ድሮ እኔን መርዳት የምትፈልጉ ሰዎች ካላችሁ ኑ እዩኝማ። ማርያምን በጣም እኮ ጥቂት ጊዜ ነው በህይወቴ የቀረኝ የምኖርበት። እኔ አበባ አታኑሩልኝ አለ በመቃብሬ ላይ። እኔ በዚህ ጋር መታችሁ አታልቅሱልኝ፣ ዘለላም ባማታፍሱልኝ። ዊዛውት ካሜራ ኑ እገባለሁ። ያ ማለት ያኔ ይሄ የዘመን አመጣሽ ስለሆነ ይቀራል አይደለም። ግን ቤታችሁ መምጣት ካለብኝ እመጣለሁ። ዳዝማተር የትም ቦታ መሄድ ካለብኝ ማድረግ ያለብኝን አደርጋለሁ። ግን ለምንድን ነው ለምን ያኔ ሁሉም ሰው ቤቴ አንድ ሰዓት ነኝ እኔ ረዳሻለሁ፣ እኔ ልረዳሽ ብቻ ነው የምፈልገው። ትናንትና ሶሪ ባና እንደዛ የምትባል ልጅ ደወለችልኝና ቀን ፎሎ ይመልሽ የሆነ ሰው ከአሜሪካ ሊረዳሽ ይፈልጋል ስትለኝ ወጥ ልሰራ የወጣሁት ሽሮን ትቼ ሁሉን ነገር እርግፍ አድርጌ ወደ ቤቴ ስሮጥ የእሷን ታሪክ ላስተካክል ፎሎ አረኳት፣ ስልኬን ሰጠኋት። ከዛ አሜሪካ ያለው ማን ነው? ተሙ ነው። ተሙ ለኔ አንድ ዳቦ የምገዛበት 1 ብር ሰጥቶኝ ማያውቅ ሰው ነው። እውነት አያውቀኝም። እዚህ ምድር ላይ ቲክቶክ ላይ አያውቀኝም፣ አላየኝም። ወላ እሱ ስለተጣላው ብቻ እሱን መስደቢያ መንገድ ነው የሚፈልገው እንዴ? 2 መኪና ጊቫዌይ ሰጥቷል በሰዓቱ በቀኑ ማለት ነው። ኦኬ አንዱን የወሰደ ልጅ አለ። ያው ይሄ ነገር ውሸት ነው ብላችሁ ካሰባችሁ፣ እኔ ግን ለማኝ ነኝ እንዳልኳችሁ ነው። እኔ ለማኝ ነኝ። ስሜን ቀይራችሁት የለ ለማኝ ነኝ። ለምኜ ለምንድን ነው የማይረባ ነገር ስሜ ጠፍቷል። ኦሬዲ ሳራ የተናገረችው ነገር የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ፣ የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ። ያ ነገር 100% እርግጠኛ። ከዚህ በኋላ ለምትለምኑ ለተቸገራችሁ ሰዎች ወይውላችሁ። ምክንያቱም በጣም ይሄ የምንረዳዳበት ዓለም ቀርቷል። የታይታ ብቻ ሆኗል። በጣም ነው የሚሰቀጥጠው። በእውነት ነው ማዝነው። እኔ በጣም አዝናለሁ። ምንድነው የምረዳኝ? ሰዎችን በማጋለጥ ነው እኔ አገልግሎቴ። እኔ ብታጋልጥልኝ ሌሎች ስንት የሚጋለጡ ሰዎች አሉ። ሂድና እነሱን አጋልጥ እንዴ። ይሄ ልጅ ላንተም ራሱ ታናሽህ ነው። እውነቱን እናውራ ከተባለ አይደል እንዴ? ያንተም ታናሽ ነው። እድሜህን ባላቀውም
እንዴ? ለምንድን ነው እሱ ገና ኑ ገብርኤል ምስክሬን ከማንም ጋር ኮኔክሽን የለውም ልጁ ሲጀመር። ማንንም ወጥቶ ሲሰድብ አታውቁትም። መስራት ያለበትን ደቂቃ ሰርቶ ላጥ ነው የሚለው። በቃ የራሳቸው የሆነ ሚሊየን ነገር ሊኖር ይችላል። መኪናው እንደሰማሁት ከሆነ በመጀመሪያው መኪና በውድ ዋጋ ነው የተገዛው። እሱንም ሰጥተውኝ ብሩንም መስጠቱን ላይፈልጉት ይችላሉ። በቃ ስለዚህ እኔ ከፍቶኛል። አዎ ከፍቶኛል 100%። ግን ለምንድን ነው የምሰድበው? ግዴታው ነው እንደሱ። እንደዛ ከሆነ እናንተም ግዴታችሁ ነው። እናንተ 7000 ሰዎች እራሳችሁ ግዴታችሁ ነው። እርዱኝ እንዴ! ለምንድን የምትሰድቡት? እሱን የመስደብ ሞራልም የላችሁም። አግዙኛ መጀመሪያ ሚስ አንደርስታንዱ ተነስቷል። ሁሉም ከሙኒት ጋር ሙኒት የምትሉ በጣም ብዙ የሙኒትን ስም የምጽፉ ሰዎች ኦሬዲ ትላንትና ደውላልኝ ነበረ። ስለዚህ ሚስ አንደርስታንዲንጉ የተነሳ ይመስለኛል። በቃ ያለው እውነታ ያ ነው። ያለው እውነታ ይሄ ነው። በቃ ማወቅ የምትፈልጉት እናንተ እውነታው ይሄ ነው። እኔ በኤቢ ማርሻል ተናድጄ እሱን ልሰድብ ምናምን አይደለም የመጣሁት እዚህ ጋር። እውነታው ግን አይቀርም እናገራለሁ። መኪና ጊቫዌ ብሎ በአደባባይ የሰጠኝ መኪና ስለወሰደብኝ ቅር ብሎኛል፣ ደስ አላለኝም። ግን ደግሞ አካክሶት ነው እዚህ ጋር የቪዛ ብር ዘጭ አድርጎ ሰጥቶኛል። በቃ እኔ ማንም ጋር ሳልሄድ ቪዛዬን ማሰራት እችላለሁ። ግን በራሴ ላልንቀሳቀስ እችላለሁ። ቁጭ ብዬ ስራ እጠብቃለሁ። ቤተሰቤን ቪዚት ማድረግ በቶሎ ፈልግ ነበረ ምናምን በጣም ብዙ ነገሮች ነበሩ፣ ፕላኖች ነበሩኝ። እነዛ ፕላኖች አልተስተካከሉም እና ይሄ ነው የሆነው። ብቻ እኔ ቤትም ብቻ ሳይሆን በጣም ብዙ የተቸገሩ ሰዎች የምትረዱ ከሆነ እስቲ በእናታችሁ ካሜራ ትታችሁ እንደዚሁ ሂዱ። እስቲ ካሜራው ይቅር። እስቲ በዚህ ደረጃ እኛ ኢትዮጵያውያን እንደዚህ አልነበርንም። ድሮ እኮ አንዱ ሲቸከር አንዱ ነው ዘሎ ቤቱ የሚገባው አይደል? ሊያግዘው ልንረዳዳ እንደዚህ አልነበርንም። አሁን ግን በጣም ይዘገንናል። ማርያምን እንዴ! አዎ እሱ እንትናም ጋር ሲሄድ እንደዛው ነው። ወደ 10 እና 15 የሚሆን ቪዲዮ እና ካሜራ ቀራጭ ተሰብስቦ ነው እየተቀረጽኩ ነው የተሰጠኝ። ዋቴቨር ግን አም ሶ ሃፒ ለሰዓቱ እና ሲወሰድብኝም የዛኑ ያህል ቅር ብሎኛል። ሲወሰድብኝም እቺ መኪና ሰርተው አስተካክለው ራሱ ቢያመጧት እኔ ደስተኛ አልሆንም። ምክንያቱም ያቺ መኪና የሰጠችኝን ደስታ ያህል አይሰጠኝም እውነቱን ለመናገር እና ያየሁበት መንገድ ጥሩ አይደለም። ምክንያቱም መኪና እንደሚሰራ አውቃለሁ። በቂ የሚባል የግፊት ህመም አለብኝ። ነገ ጧት ተነስቼ እኔ ፓራላይዝድ ብሆን ከ2 ቀን በላይ መታችሁ አጎበኙኝም። እውነቱን እንነጋገር ከተባለ ከ2 ቀን በላይ ማንም ሰው መጥቶ አይጎበኘኝም። ለቲክቶከሮች ጋር ስመጣ በጣም ብዙ ቲክቶከሮች ጋር ሄጃለሁ። እንዳሉ ኢግኖር ነው ያደረጉኝ። እስካሁን ያልሄድኩት ሀቢባ ጋር ብቻ ነው። ምክንያቱም ሀቢባ ጋርም እንዳልሄድ ደግሞ በቀደም ከዚህ በፊት ኮመንትም አስተያየትም ስድብም የላኩላትን ሰዎች መርዳት አለ አይደለም ጣቷን እንደማታንቀሳቀስ ስትናገር በቀደም በዘርፌ ቤት በተፈጠረው የእንትን ምክንያት ኦሬዲ አይቻለሁ። ስለዚህ እሷ ቤት እግሬንም አላነሳም። እውነቱን ስነግራችሁ ዮኒ ማኛ ግን እንድታደርሱለት እፈልጋለሁ። አሁንም ቢሆን ማገዝ ከፈለገ እሱ እንዲያግዘኝ እኔ ካሺ ስጠኝ አይደለም ማገዝ ይችላል፣ እሱም ይችላል። እንደገና ደግሞ ሰርፕራይዝ ያረጉኝ ሰዎች አሉ። ለምሳሌ መማር ደህንነት ያሳስቦኝ ስለጠየቀችኝ በጣም ደስታ ነው የተሰማኝ። ምክንያቱም እንደሚጠሉኝ ሁሉ እንዳስብ ነው ሆንኩትኝ። ምክንያቱም በጣም ብዙ ቲክቶከር ይሄን ነገር ያየዋል። አንድ ሰው አዶናይ አልደረሰውም ብዬ ማሰብ አልፈልግም። ግን ደግሞ አሁንም እየሰራ ያለው ደስ የሚል ነገር ነው። በዘመኔ በህይወቴ ሲከፋኝም ሳዝንም ስደሰትም ምሰማው መዝሙር አለ የገብረ ዮሐንስን እና እሱን ለመርዳት ቻሌንጅ ጀምሯል እና እኔ በጣም ደስተኛ ነኝ። በዛ ነገር በጣም ደስተኛ ነኝ ለገብረ ዮሐንስ በጀመረው ቻሌንጅ ማለት ነው። እና አዶናይም አላየም ማለት አልችልም። ያዩታል። ያው ኢግኖር ነው የተደረኩት። ብዙዎቻችሁ እንኳን አይደለም እናውቅና ያለው ሰው እውቅናም የሌለው እንደኔ ያለው ሁሉ ሰው ኢግኖር የሚያደርግበት አጋጣሚ ይኖራል እና ኢግኖር አድርጎኛል። እና ዛሬ ላይ ሁሉ ነገር እንዳበቃልኝ ይገባኛል። ይሄን ነገር ከሰማችሁ በኋላ ከነገ ጀምሮ እኔ ጋር እንደማትገኙ አውቃለሁ። እንደማትረዱኝ ነው በቃ ተስፋ ሁሉ ነው የቆረጥኩት በነገሮቼ። ገብርኤል ምስክሬን ነው የምላችሁ። ግን ቢያንስ እንኳን በሽታዬን እንዳስታመም
ውሸት የሆነ ቪዲዮ ይዛችሁ እንዳትወጡ እባካችሁን። ውሸት የሆነ ነገር ይዛችሁ